ይህን ተመልከቱት እስኪ ይልጅ ተናዳጅ በጣም ኃይለኛ ይመስላል አይደለ? ይህ መናደር ሳይሆን በትክክል የኦቲዝም ምልክት ነው የሚሆነው። በዛሬ ቪዲዮ ከዚህ በፊት ቃል እንደገባሁላችሁ የኦቲዝም ዋና የሚባሉ ምልክቶችን በአራት ካቴጎሪ ሰፋ አድርጌ ሰርቼላችኋለሁ። ይህ ቪዲዮ ለብሶች ስለሚያስፈልግ ላይክ ሼር ማድረግ አትርሱ። ከዛ በተጨማሪ ደግሞ ስለ ኦቲዝም ወይም ከኦቲዝም ጋር የሚገናኙ ነገሮች ጥያቄ ካላችሁ ከታች ኮሜንት ላይ አስፍሩልን። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ ህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ኦቲዝም ዋና ምልክቶች እነግራችኋለሁ። በአራት ዋና ክፍሎች ከፋፍዬ እያንዳንዱ ነገር በጥልቀት እናወራለን ማለት ነው። መረጃው ለብዙዎቻችሁ ስለሚያስፈልግ እስከ መጨረሻው ተመልከቱ። ለብዙዎችም እንዲደርስ ደግሞ ሼር ማድረግ አትርሱ። ይህ መጀመሪያ ላይ ያሳየኋችሁ በጣም ኃይለኛው ልጅ እንደዚህ የሚያደርገው ሄድ ባንጊንግ ይባላል። ይህ ልጅ በጣም በመናደዱና ስሜቱን ባለመቆጣጠሩ ምክንያት እንዲለየት ያለ ነገር ሊያሳይ ይችላል። አንዳንድ ኦቲስቲክ ህጻናት ስሜታቸውን ለመቆጣጠር በጣም ይቸገራሉ። ይሄ ኢሞሽናል ኮንትሮላቸው በጣም ዝቅተኛ ነው። ምክንያቱም በደንብ ነገሮችን መግለጽ ስለማይችሉ ንዴታቸው በጣም ከፍተኛ ሊሆን ይችላል። ታዲያ አራቱ ዋናና የኦቲዝም ምልክት የምንላቸው የትኞቹ ናቸው? ከዛ በፊት ከምልክቶቹ በፊት ግን ኦቲዝም ራሱ ማለት ምን ማለት ነው የሚለው እንገራችሁ። ኦቲዝም ማለት ኒውሮ ዴቨሎፕመንታል ለውጥ ነው። ያ ማለት የስነ አእምሮ ለውጥ ነው። እንደ በሽታ ወይም እንደ ህመም አንቆጥረው። ሆኖም ግን የነሱ አእምሮ ዋይር የተደረገበት ወይም እርስ በርስ የተገናኘበት ወይ ከሌሎቻቸው ወይም ኖርማል ከምንላቸው ሰዎች ትንሽ ለየት ያለ ነው። ያ ማለት ኒውሮ ዳይቨርጀንት ይባላል። ከኖርማሉ መስመር ወጣ ያለ ማለት ነው ኒውሮ ዳይቨርጀንት ማለት። ስለዚህ በዋነኝነት የምናየው አንደኛ የሶሻል ኮሚኒኬሽን ፕሮብለም ይኖራቸዋል፣ ዋና ምልክቱ። ሁለተኛው ደግሞ ከሰዎች ጋር ለመግባባት በጣም ይቸገራሉ። ሶስተኛው ደግሞ ተደጋጋሚ የሆነ አሁንም ተደጋጋሚ የሆኑ ምልክቶችን ሊያሳዩ ይችላሉ ማለት ነው። ስለዚህ የመጀመሪያው የንግግርና የቋንቋ መዘግየት ይኖራቸዋል። ሆኖም ግን አፍ አለመፍታት ለብቻው አይደለም። አፍ አለመፍታት በሙሉ ኦቲዝም አይደለም። አፍ የማይፈቱበት በጣም ብዙ ምክንያት አሉ። ለምሳሌ ጆሯቸው ላይ ችግር ካለ፣ ህመም ካለ፣ ወይም ደግሞ ቤተሰቦቻቸው ትኩረት ሰጥተው በደንብ ማያጫውታቸው ከሆነ፣ ለብቻቸው ቤት ተዘግቶባቸው የሚሉ ከሆነ፣ ወይም ረጅም ሰዓት ቲቪና ሞባይል የሚያዩ ከሆነ ከሰዎች ጋር ኢንተራክሽን ሙሉ ለሙሉ ያጣሉ። ያ ማለት ቋንቋን ሳይለምዱ ነው የሚያደርጉት። በዛ ምክንያት አፍ ላይፈቱ ይችላሉ፣ ላይናገሩ ይችላሉ። ይህ ማለት ግን ኦቲዝም አለ ማለት ላይሆን ይችላል። ስለዚህ ከዚህ ከቋንቋ ከንግግር ከኦቲዝም ጋር በተገናኘ በነገራችን ላይ ምርመራና ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ብሩኪድስ ልዩ ህፃናትና ታዳጊዎች ላይ መታችሁ መታከም ማሳየት ትችላላችሁ። እያንዳንዱ ምርመራና አሰስመንት እየሰራን እንገኛለን። ስለዚህ እንዳልኳችሁ የመጀመሪያው የንግግርና የቋንቋ ወይም የተግባቦት ፕሮብለም ይኖራቸዋል። ለመግባባት ሁሌ ቋንቋ ወይም ቃላት ላያስፈልጋቸው ይችላል ህፃናት። በነገራችን ላይ አንዳንዱ በምልክት ይረዳል። ለምሳሌ ና ስትሉት ወይም አይሆንም ስትሉት ምልክትን አንደርስታንድ ያደርጋል። እነዚህ ህፃናት ግን ምልክትን ራሱ አንደርስታንድ አያደርጉ፣ ከዛ ደግሞ ቃላትንም አንደርስታንድ አያደርጓቸው። የመጀመሪያው አንዳንዱ የተወሰነ ያህል ስቴፕ ሄዶ ለምሳሌ ቋንቋ አባባ ማማ የተወሰነ ቃል ይሞክርና ወደ ኋላ ይመለሳል። ይህ ሬግሬሽናል ኦቲዝም ይባላል። አንዳንድ ሲንድሮሞች ወይም የስነ አእምሮ ለውጦች እንደዛ ሊያደርጉ ይችላሉ። ሁለተኛው ደግሞ ህፃኑ ከመጀመሪያው ጀምሮ ምንም አይነት ቃል አባባ ማማ ምንም ላይችል ይችላል፣ ወይም ቃላትን በጣም ሊዘገይ ይችላል። አንዳንዶች ላይ ደግሞ ኢኮላሊያ ይባላል። ኢኮላሊያ ማለት ስምማን ነው ስትሉት ስምማን ብሎ መመለስ፣ ወይም ስጠኝ ስትሉት ስጠኝ ራሱ ቃሉን ይደግመዋል ማለት ነው። ይህ ኢኮላሊያ ይባላል። ኢኮላሊያ ሁለት አይነት አለ። አንደኛው ኢሚዲየት ኢኮላሊያ ይባላል። ያ ማለት ልክ ስጠይቁት ወዲያው ራሱን ደግሞ የሚል። ሁለተኛው ደግሞ ዲሌይድ ኢኮላሊያ ወይም ስክሪፕቲንግ እንለዋለን። ለምሳሌ ቲቪ ወይም ሞባይል ላይ ያሉትን ፊልሞች እያንዳንዱን ሸምድደው በቃላቸው ይሉታል። አንዳንዶቹ ደግሞ የመሸምደድ ብቃታቸው በጣም ኃይለኛ ነው። ሆኖም ግን ቃላትን በራሳቸው አውጡ ስትሏቸው ተናገሩ ስትሏቸው ግን አይናገሩም። ይህ ምናልባት የኦቲዝም ምልክት ሊሆን ይችላል። ሌላው የተግባቦት ችግር ደግሞ ስማቸውን አያውቁም። በስማቸው ስጠሯቸው ሪስፖንድ አያረጉም። በነገራችን ላይ አንዳንድ ህፃናት በሆነ ነገር በጣም የሚመሰጡ ከሆነ በስማቸው ስጠሯቸው ወዲያው ላይመልሱ ይችላሉ። ይሄ ኖርማል ነው። ሁለቴ ሶስቴ ተጠርተው አንዳንዴ ላይመልሱ ይችላሉ። ፊልም የሚያዩ ከሆነ ወይ ነገር በጣም ከተመሰጡ ሪስፖንድ ላያደርጉ ይችላሉ። ይህ ማለት ግን ኦቲዝም ጋር ይገናኛል ማለት አይደለም። ሆኖም ግን ሁሌ ለምሳሌ በእያንዳንዱ እንቅስቃሴ ወቅት ስሙን ስትጠሩት ምንም አይነት ሪስፖንስ የማያሳይ ከሆነ ዛሬም ነገም ከነገ ወዲያም ሁሌም ለስሙ ሪስፖንድ የማያደርግ ከሆነ ምናልባት የኦቲዝም ምልክት ሊሆን ይችላል። በነገራችን ላይ ህፃናት በስማቸው ሪስፖንድ እንዲያደርጉ ምን ማድረግ አለብን የሚለውን አንድ ለብቻው ሌላ ቪዲዮ እሰራላችኋለሁ። ምናልባት ይህን በጣም የምትፈልጉ ሰዎች ካላችሁ ከታች ኮሜንት ላይ ስራልን እያላችሁ ኮሜንት አድርጉልን። በሚቀጥለው ቪዲዮ ያንን ይዤላችሁ እመጣለሁ። ይህ እንግዲህ ኦቲስቲክ ለሆኑ ህፃናትም ይሰራል፣ ላልሆኑትም ይሰራል። አንዳንድ ህፃናት ቋንቋቸው ዘግይቶ ለስማቸው ሪስፖንድ ላያደርጉ ይችላል፣ ወይም ከሰው ጋር ኢንተራክሽናቸው ላይሆን ይችላልና ኦቲዝም ሳይሆን ምናልባት በስማቸው ሪስፖንድ ካላደረጉ ምን ማድረግ አለብን የሚለውን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ሁለተኛው ዋና የኦቲዝም ምልክት ደግሞ የባህሪ ለውጥና ተደጋጋሚ የሆነ ባህሪያቶችን ማሳየት፣ ሪፒቲቲቭ ወይም ስቴሪዮታይፒክ የሆኑ ቢሄቪየሮች። ለምሳሌ እጅ ማውለብለብ ሊሆን ይችላል፣ መሽከርከር ሊሆን ይችላል፣ ወይም በጎን ማየት እንደዚህ ብሎ ማየት፣ ወይም መጠናገር፣ ወይም ወደ ላይ ዝም ብሎ ማንጋጠጥ፣ ብርሃን በጣም መውደድ ወይ
በጣም መጥላት ወይም ደግሞ ጆሮአቸውን መያዝ። በነገራችን ላይ ጆሮ መያዝ ሁልጊዜ የጆሮ ህመም ምልክት ላይሆን ይችላል። አንዳንዴ ኦቲዝም ምልክት ሊሆን ይችላል። አንዳንዴ ደግሞ ላይሆንም ይችላል። አንዳንዶቹ የሴንሰሪ ሴንሲቲቪቲ በጣም ከፍተኛ ሆነ ሴንሲቲቪቲ ያላቸው ማለት ትንሽ ድምጽ ለነሱ በጣም ሊረብሻቸው ይችላል። ይህን የጆሮአቸው ነገር መጨረሻ ይነግራቸዋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ ያ ማለት ህፃናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላችኋል። በዚህ ምርመራ ስር ሶስት ዋና ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህፃናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላችኋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። ሌላው ተመሳሳይ ነገር የሚወዱት ደግሞ ሲጓዙ ተመሳሳይ መንገድ ይመርጣሉ፣ ሲበሉ ተመሳሳይ ምግብ ይመርጣሉ፣ ወይም እያንዳንዱ ነገር በስቴፕ የሚያደርጉት ተመሳሳይ ሩቲን። ለምሳሌ ጧት ሁሌ ሲነሱ ፊታቸውን ታጥበው ቁርስ መብላት ከሆነ ያ ከተቀያየረባቸው ኃይለኛ ይሆናል። ስለዚህ ዘይ ላይክ ሩቲን ተመሳሳይ ነገር ዴይሊ እንዲኖር ይፈልጋሉ ማለት ነው። ሌላው ባህሪያቸው ላይ የምናየው ነገር ደግሞ ስቲሚንግ ይባላል። ስቲሚንግ ማለት ለነሱ የሚያረጋጋ ለኛ ደግሞ ለየት ብሎ የሚታይ ነገር የሚደጋግሙት ነገር። ለምሳሌ ቅድም እንዳልኳችሁ እጅ ማወዛወዝ ሊሆን ይችላል፣ መሽከርከር ሊሆን ይችላል፣ ወይም ደግሞ በድምጽ ቮካል ስቲሚንግ ይባላል የሚል ረጅም ሰዓት የሆነ ድምጽ መሰል ነገር ማዋል፣ ይሄ ቮካል ስቲሚንግ ይባላል። አንዳንዶች ደግሞ አካላዊ የሆነ ስቲሚንጎች ሊኖራቸው ይችላል። ለምሳሌ ወደፊት ወደኋላ ወይም መወዛወዝ ሊሆን ይችላል፣ ወይም ደግሞ ማሽከርከር ጭንቅላታቸውን ማሽከርከር ሊሆን ይችላል፣ ወይ ወደፊት ወደኋላ መንቀሳቀስ፣ ይህ ስቲሚንግ ይባላል። የኦቲዝም አንዱ ምልክት ነው። ሌላው ባህሪያቸው ደግሞ ህመምን አለማወቅና በከፍተኛ ሁኔታ ራሳቸውን መጉዳት ሊሆን ይችላል። ይህ በምስሉ ላይ እንደምትመለከቱት ይህ ልጅ በጣም ተናዶ ራሱን ጭንቅላቱን እየጎዳ ነው። ተመልከቱት። አንዳንዶቹ ደግሞ ጣታቸውን ወይም እጃቸውን ሊነክሱ ይችላሉ። ልክ ሲናደዱ ቃላት ስለሌላቸው ጣታቸውን ይነክሳሉ ወይም በጣም ይፍቃሉ። ይህ ሰልፍ ኢንጁሪየስ የሆነ ቢሄቪየር ወይም ራሳቸውን የመጉዳት ነገር ጉዳት ምን ያህል እንዳለው ሳያውቁት ራሳቸውን ሊጎዱ ይችላሉ ማለት ነው። ሌላው ለየት ያለ ባህሪያቸው ደግሞ የሆነ ነገር ላይ በጣም ስኪልድ ይሆናሉ። ለምሳሌ ጽሁፍ ላይ ሊሆን ይችላል፣ ንባብ ላይ ሊሆን ይችላል፣ ወይም ስዕል ላይ ሊሆን ይችላል። በጣም ሃይሊ ስኪልድ ይሆናሉ። በጣም ፕሮፊሸንት የሆነ ስኪል ያሳያሉ። እኔ ባለፈው ያጋጠመኝ ለምሳሌ ክሊኒክ ላይ ሲሰራ በጣም ትልልቅ ቁጥሮችን ለምሳሌ 1230 ሲበዛ 1500 ምናምን ብትሉት ባንዴ ካልኩሌት አድርጎ በ2 ደቂቃ ወይም በአንድ ደቂቃ በቃሉ ካልኩሌት አድርጎ ይነግራቸዋል። ይህ አንዱ የኦቲዝም ምልክት ሊሆን ይችላል። ያ ማለት ግን ይህን ብቻ ወስደን ኦቲዝም ነው አንለው፣ ግን ለየት ያለ ተሰጥኦ ሊኖራቸው ይችላል ማለት ነው። ክፍት የስራ ቦታ ለህፃናት ነርሶችና ላቦራቶሪ ባለሙያዎች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶችና ላቦራቶሪ ባለሙያዎች አወዳድሮ መቅጠር ይፈልጋል። የመጀመሪያ ክፍት የስራ ቦታ ለህፃናት ነርሶች ነው፣ ብዛት 2። በህፃናት ህክምና 2 ዓመትና ከዛ በላይ እየሰራ ወይም የሰራች፣ የትምህርት ደረጃዋ ወይም ደረጃው በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የተጣራ ደሞዝ 20 ሺህ ብር ጥቅማ ጥቅምን ዲዩቲን ሳይጨምር፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል ወይም የሚችል፣ የህፃናት ህክምና ላይ ቢያንስ 2 ዓመትና ከዛ በላይ የሰራች ተቀባይነት ታገኛለች። ሁለተኛው ክፍት የስራ ቦታ ላቦራቶሪ ቴክኒሻን ሲሆን የምንፈልገው ብዛት 2፣ የትምህርት ደረጃ ላቦራቶሪ ቴክኖሎጂስት የሆነ ልምድ 2 ዓመት እና ከዛ በላይ በህፃናት ህክምና ላይ ወይ ክሊኒክ ወይም ሆስፒታል ላይ የሰራ ወይም የሰራች፣ የተጣራ ደሞዝ 15000 ዲዩቲና ሌሎች ጥቅማ ጥቅሞችን ሳይጨምር ያገኛል። የስራ አድራሻ አዲስ አበባ ጦር ኃይሎች አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያችሁና ፎቶአችሁን ከታች ባስቀመጥነው የቴሌግራም ሊንክ ላይ ያስቀምጡልን። ቴሌግራም ላይ ሄዳችሁ @ብሩክ ኪድስ ክሊኒክ ብላችሁ ሰርች አድርጉት። በዛ ላይ ሲቪያችሁን ፎቶአችሁን አታች ማድረግ ትችላላችሁ። እናመሰግናለን። ሌላው ባህሪያቸው ደግሞ እንቅልፍ ላይ በጣም ይቸገራሉ። ለምሳሌ ለሌት 9 ሰዓት ወይ 8 ሰዓት ተነስተው ሊጫወቱ ይችላሉ፣ ወይ ቁጭ ብለው ያወራሉ። ጨለማው ሰው ነው ራሱ ሊያወሩ ይችላሉ፣ ሊጫወቱ ይችላሉ። ምንም አይመስላቸው። ጨለማ ህመም ለነሱ ምንም አይነት ሴንስ አይሰጥም። እንደኛ ነገሮችን አንደርስታንድ ላያደርጉ ይችላሉ። ነገሮችን እነሱ አንደርስታንድ የሚያደርጉበት በተለየ ሁኔታ ነው፣ እኛ ደግሞ በተለየ ሁኔታ ነው። ለምሳሌ እኛው ስራ ስንሰራ ብዙ ድምጾች እንሰማለን አይደለ? ለምሳሌ ውሻው ሊጮህ ይችላል፣ በር ይንቋቋል፣ ወይም ህፃናት ሊጮሁ ይችላል። እነዚህ ሁሉ ኢግኖር አድርገን ስራችንን እንሰራለን። እነሱ ግን እያንዳንዱ ድምጽ ጆሮአቸው ውስጥ ጥልቅ ብሎ ይገባል። በዛ ምክንያት በጣም ሪስፖንሲቭ ሊሆኑ ይችላሉ ወይም ሴንሲቲቭ ሊሆኑ ይችላሉ። ስለዚህ እስካሁን 2 ካቴጎሪዎችን አይተናል። ሶስተኛው ደግሞ ጨዋታቸው ከኛ በጣም ይለያል። የጨዋታ አይነታቸው እነሱ የሚከተሉት የጨዋታ አይነት በጣም ይለያል። ለምሳሌ አንዳንዱ ነገሮችን መደርደር ወይም መሰደር ሊሆን ይችላል፣ ወይ ዝም ብሎ ማሽከርከር ሊሆን ይችላል። ለምሳሌ መኪና ስትሰጧቸው እንደ ሌሎች ህፃናት በጎማው ከማሽከርከር ይልቅ ይገለብጧትና ጎማው ላይ ብቻ እየተመሰጡ ዝም ብሎ ማሽከርከር፣ እዛ ውስጥ መመሰጥ
መመሰጥ ሊሆን ይችላል ወይም አንዳንዱ ገመድ ይዝና ዝም ብሎ ማሽከርከር ወይም የሆኑ የሚንቀሳቀሱ ነገሮች ላይ መመሰጥ ብርሃን ላይ መመሰጥ እነዚህ አይነት ነገሮች ብዙ ጊዜ ከኦቲዝም ጋር ይገናኛሉ ስለዚህ ጨዋታቸው የነሱ በጣም ይለያል አራተኛውና በጣም ብዙ ኦቲስቲክ ህጻናት ላይ የሚታየው ደግሞ ሴንሰሪ ኢሹ ይኖራቸዋል ሴንሰሪ ኢሹ ማለት ሴንሰሪ ኢንፑቶችን በጣም መፈለግ ወይም በጣም አለመፈለግ ለምሳሌ አንዳንዱ በጣም መዝለል ይወዳል ይህ ሴንሰሪ ሲኪንግ ቢሄቪየር ነው መዝለል ለምሳሌ ስፕሪንግ ሰጣቸው ስፕሪንጉ ላይ በጣም ረጅም ሰዓት የታምፖሊን የሚባለው መዝለያ ካገኙ ረጅም ሰዓት እዚህ ላይ ሊንቀሳቀሱ ይችላሉ ይህ ሴንሰሪ ሲኪንግ ቢሄቪየር ስለዚህ ዝም ብለው ለሚዘሉ ህጻናት ምናልባት ይሄን ብትሰጧቸው እንዳማረጥ ለነሱ ያስደስታቸዋል ማለት ነው በሌላ በኩል ደግሞ ሴንሰሪ አቮይዳንስ ይባላል ያ ማለት የማይፈልጉት ነገር ደግሞ ሊኖር ይችላል አንዳንዱ ጸጉር ሲነካ በጣም ሴንሲቲቭ ይሆናል አንዳንዱ ድምጽ በጣም ይረብሻል ለምሳሌ መኪና ድምጽ የህፃናት መጮህ ድምጽ ወይም ደግሞ የኛ የምናወራው ድምጽ በሙሉ ሊረብሻቸው ይችላል ይህ ሴንሰሪ ሴንሲቲቪቲ ይባላል በዚህ ምክንያት ጆሮአቸውን ግጥም አድርገው ይዛሉ ወደኛ መምጣት አይፈልጉም ሌላው ሴንሰሪ ሴንሲቲቪቲያቸው ደግሞ ምግብ ላይ ነው ለምሳሌ ምግብ አንዳንዶች በጣም ኮሽኮሽ የሚል ወይም ቅጭም የሚል ክራንቺ ቴስት ያለው ምግብ ብቻ ይፈልጋሉ አንዳንዱ ደግሞ ሊጣሊጥ ነገር ብቻ ይፈልጋሉ ይህ ሴንሰሪ ኢሹ ስላለባቸው እንጂ ወይም በጣም ስለፈለጉት ወይም በጣም ስለሚወዱት አይደለም ስለዚህ እንግዲህ እነዚህ አራቱ ዋና ዋና ምልክቶች ካሉ ግዴታ ሐኪም ጋር ቀርቦ ይህ ኦቲዝም ይሆናል ወይስ አይሆንም የሚለው ነገር ዲያግኖሲስ መሰጠት አለበት ማለት ነው እነዚህ ምልክቶች ልጆቻችሁ ላይ ካስተዋላችሁ ግዴታ በአካል መታችሁ የጽና ስፔሻሊስት ሐኪም ማማከር ወይም የስነ አእምሮ ህክምና ስፔሻሊስት ማማከር ይኖርባችኋል ማለት ነው በነገራችን ላይ ከኦቲዝም ጋር በተገናኘ ምርመራና ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ብሩኪድስ ክሊኒክ ላይ መታችሁ ማሳከም ትችላላችሁ ብዙ አይነት ምርመሮችና ምናረጋቸው የራሱ የሆነ ቴራፒ አይነቶች አሉ እነዚህን በአካል መታችሁ ማማከር ትችላላችሁ ሌላው ዋና ምነግራችሁ ነገር ደግሞ እነዚህ ህጻናት ቲቪ እና ሞባይል በጣም ይወዳሉ እና ከሰዎች ይልቅ ኢንተራክት ማድረግ የሚፈልጉት ከስክሪን ጋር ነው ያ ማለት ግን ስክሪኑ ኦቲዝምን አመጣ ማለት ግን አይደለም በነገራችን ላይ ቲቪ እና ሞባይል መብዛት ቀጥታ ኦቲዝም ያመጣል አንልም ሆኖም ግን ኦቲዝም መሰል ምልክቶችን ህጻናት ሊያዳብሩ ይችላሉ በረጅም ጊዜ ሂደት ማለት ነው እነዚህ ኦቲስቲክ ህጻናት ግን ገና ከመጀመሪያው ጀምሮ ሰዎችን አይፈልጉም ቲቪ ወይ ሞባይል ሰጣችሁ ህጻናትን እዛ አካባቢ ቢኖሩ የሚመርጡት ወደ ቲቪ ወይም ወደ ሞባይል መሄድ ነው እንጂ ወደ ህጻናት ጋር ተቀላቅሎ አብሮ መጫወት አብሮ ኢንተራክት ማድረግ አይፈልጉም ይህ ሶሻል ኢንተራክሽናቸው በጣም ዝቅተኛ እንደሆነ ኢንተራክት ለማድረግ እንደማይፈልጉም ይነግረናል ማለት ነው ስለዚህ ለዛሬ ያለኝ መረጃ ይሄን ይመስላል እንግዲህ መረጃው ከወደዳችሁት ላይክ ሼር ማድረግ አትርሱ ጥያቄ ካላችሁ ኮሜንት ላይ አስፍሩልን ምናልባት በዚህ ችግር ውስጥ ያሉ ወላጆችን የምታውቁት ካለ ሊንኩን ኮፒ ፔስት ያደርጋችሁ ላኩላቸው ይሄን ቪዲዮ ይመልከቱት ለወላጆች ያስፈልጋል ምናልባት እርሶም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዘውትር ሰኞ ሮብና አርብ አዳዲስ መረጃዎችን እንለቃለን ሰብስክራይብ አድርጋችሁ የደወል ምልክት በመጫን አዳዲስ መረጃዎች ወደ እናንተ እንዲደርስ ማድረግ ትችላላችሁ መልካም ጊዜ